ይህን የመሰለ ድፎ ዳቦ አዘጋጅተን መተናል። ዋው ዋው ዋው! ምን አይነት አሰራር እንደሆነ ያው ይህን የመሰለ ድፎ ዳቦ አዘጋጅተን ከች ብለናል። አህለን ወሰህለን ወመርሐበን ብያለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች አህለን ወሰህለን ወመርሐበን ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ተመልካቾቼ፣ ውድ እህት ወንድሞቼ ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ አህለን ብያለሁኝ። ይህን የመሰለ ድፎ ዳቦ አዘጋጅተን አህለን ብለናል። ውድ ቤተሰቦች ያው እንደምታዩት እንዴት አድርገን እንደምናዘጋጀው እናሳያችኋለን ማለት ነው። በዚህ መልኩ አዘጋጅተናል። ምን ምን እንደሚያስፈልገው ያው በቀጣይ እናቀርባለን ማለት ነው። ያው ድፎ ዳቦ በሀገራችን እንደምታውቁት እንዴት እንደሚጋገር አሳያችኋለሁ። ዛሬ የማሳያችሁ የዳቦ አሰራር ይሄን ይመስላል ማለት ነው። የዳቦአችን አሰራር በዚህ አይነት ነው የምንሰራው። መጀመሪያ ውሃ እናደርጋለን፣ ቀዝቃዛ ውሃ ማለት ነው። ሙቅ ውሃ እናደርግም፣ ለካሜራው ጥሩ አይደለም ማለት ነው። የሞቀ ውሃ ከሆነ ቀዝቃዛ ውሃ እናደርጋለን። ከዛ በሻይ ማንካ ሁለት ካሜራ እናደርጋለን። ሁለት ካሜራ ካደረግን በኋላ ቤኪንግ ፓውደር እንጨምራለን ማለት ነው። የዚህን አይነት ቤኪንግ ፓውደር ያልተከፈተውን ገዝተን እቤታችን ለብዙ ጊዜ 2-3 ይጋግራል ማለት ነው። አንዳንድ ማንካ እያደረግ አንደኛ ለዳቦ ክፍተት እንዲያመጣ ያደርገዋል። ሁለተኛ ደግሞ የመብካት አቅሙ ከካሜራው ጋር በጣም ጥሩ ነው ማለት ነው። እና አንድ ማንካ በትልቅ ማንካ በሩዝ ማንካ አንድ ማንካ እናደርጋለን። ከዛ በኋላ ይኸው እንደምታዩት ካሜራውን ስናደርገው የመንፋት ባህሪ ያለው ማለት ነው። ቆንጆ ከሆነ እንትኑ ማን ነው ቤኪንግ ፓውደሩ ቆንጆ ኤክስፓየርድ ያልሆነ ወይም የቆየ ካልሆነ እንደዚህ ስናደርገው ይኸው እንደምታዩት ኮረፋት ያመጣል ማለት ነው። እንደዚህ ካላመጣ ጥሩ አይደለም ማለት ነው ቤኪንግ ፓውደሩ። እና ከዛ ሁለት ማንካ ሱካር ጨምራለሁ ማለት ነው። 2 ማንካ ሱካር ጨምራለሁ። ከዛ ደግሞ ጨው 1 ማንካ። እንግዲህ እንደ ዱቄታችን ነው የሚወሰነው። ብዙ ዱቄት ከሆነ 1 ማንካ ጨው ብቻ በቂ አይደለም። ለምን ያንሰዋል ማለት ነው። ከዛ ደግሞ 2 እንቁላልም ቤታችን ካለ ነው እንጂ ሁሉ ነገር ተገዝቶ እርግጠኛ ነኝ አይበቃም ማለት ነው። እና ሁለት እንቁላል ከዛ ደግሞ 2 እንቁላል እናደርግና እንመተዋለን። ሱካሩም ጨውም ቤኪንግ ፓውደሩም ካሜራውም እንዲዋሃድ ከእንቁላሉ ጋር እንመታዋለን ማለት ነው። መምቻ ካለን በመምቻ ከሌለን በእጃችን ማለት ነው። እንዲህ ባለን አቅም ነው የምንኖረው። ኢትዮጵያ የምንኖር እህቶች ግዴታ ነው ያለን ማለት ነው። ባለን አቅም እንጠቀማለን ማለት ነው። እና በደንብ እንመታዋለን። ከዛ በደንብ ከመታነው በኋላ ካዋሃድነው በኋላ ሌላ ነገሮችን እንጠቀማለን፣ ሌላ ግብአቶችን እንጠቀማለን ማለት ነው። ስለዚህ ውድ ቤተሰቦቼ ግብአታችን ይህን ይመስላል። እንቀጥላለን። ከዛ እንደዚህ ከመታን በኋላ ጥቁር አዝሙድ 1 ማንካ ከዛም በላይ እንደ ፍላጎታችን ነው ሀቂቃ ማለት ነው። ጥቁር አዝሙድ የማይወድ ሰዎች አሉ፣ ግን እኔ በጣም ነው የምወደው። ዳቦ ላይ ጥቁር አዝሙድ ከሌለ
እንትን አልልም ማለት ነው። አላቦካም። ምን ጊዜም ጥቁር አዝሙድ ካላደረኩኝ ዳቦ አላቦካም። ከዛ ጥቁር አዝሙዴን ካረኩ በኋላ በሻይ ቡሽ አንድ ሞቅ ያለ ዘይት፣ ሞቅ ያለ ቢሆን የተመረጠ ይሆናል ማለት ነው። ሞቅ ያለ ዘይት ሞቅ አርጌ አንድ ሻይ ቡሽ ዘይት አደርጋለሁ ማለት ነው የኔ ውዶች። ይሄን ይመስላል። ከዛ ወዳችንን ካዘጋጀን በኋላ ዱቄታችንን እናደርጋለን። በደንብ ከውህዱ ጋር እናደባልቀዋለን ማለት ነው። በደንብ አድርገን እናዋህደዋለን። መጀመሪያ ከውህዱ ጋር በደንብ አድርገን እናዋህደዋለን። በደረቁ ውሃ ሳናደርግ ነው እንትን የምንለው ማለት ነው። ውሃ ደግሞ ለሰስ ያለ ውሃ መሆን አለበት። ቀዝቃዛ ውሃ እንዳይሆን ለሰስ ያለ ውሃ ማድረግ አለብን ማለት ነው። አንደኛ ቶሎ ይቦካልናል፣ ሁለተኛ ደግሞ ያው ግዴታ ነው ዳቦ የሚቦካው ለሰስ ባለ ውሃ ነው ማለት ነው። እና ውዶቼ እንደዚህ በደረቁ ካዋሃድን በኋላ በደንብ አርገን ካዋሃድን በኋላ ውህዱ ይሄው እንደምታዩት አልተዋሃደም ማለት ነው። ገና እንትን እያልኩ ነው። በደንብ አልተዋሃደም እና በደንብ ሲዋሃድልኝ ነው እንትን እምለው ማለት ነው። ውሃ የምጨምረው ውሃ ጨምሬ የማቦካው በደንብ ሲዋሃድልኝ ነው። እንደዚህ ካረግን በኋላ መጀመሪያ በደረቁ ካሸው በኋላ ውሃ ለሰስ ያለ ውሃ አድርጌ በዚህ መልኩ በደንብ አድርጌ አሸዋለሁ ማለት ነው በደረቁ። ከዛ ውሃ ጠብ እያረኩ ዝግ እያልኩኝ በደንብ አድርጌ አሸዋለሁ ማለት ነው። በሁለት እጄ ነው ማሸው። ለምን በደንብ ይታሻል። በደንብ ለሰስ ባለ ውሃ በደንብ ተደርጎ ይታሻል ማለት ነው። ዳቦ ደግሞ እሽት ይወዳል ሲታሽ በጣም ነው የሚያምር እና በጣም የመንፋት ባህሪ ያለው ማለት ነው ሲታሽ። እና በዚህ በደረቁ እንደዚህ አድርጌ አሸውና ከዛም በኋላ ያው እንደምታዩት በዚህ መልኩ ይዘጋጃል። በዚህ መልኩ አቦክቼ ለቀቅ አድርጌ በጣም ሳይቀጥን መካከለኛ ለድፎ ዳቦ የሚሆን ማለት ነው። በሀገራችን ምን ይባላል? ሙጌራ ይባላል ማለት ነው። ሙጌራ ይሉታል በሀገራችን፣ በእኛ ሀገር አጠራር። በሌሎች ደግሞ ያው ድፎ ዳቦ ነው የሚባለው ማለት ነው። እኛ ድፎ ዳቦ የምንለው የሚጠቀጠቀው በቢላዋ ነው ማለት ነው። እና እንደዚህ ለቀቅ አድርጌ ከላይ ጥቁር አዝሙዷ መቼም አትቀርም፣ ውሃውም ላይ አረጋለሁ፣ ከላይም ደግሞ አደርግበታል። ሰዎቼ የዳቦ ለመጋገር ተዘጋጅቷል ማለት ነው። በነገራችን ላይ መላልሸዋለሁ ደጋግሜ እና ለመጋገር ተዘጋጅቷል። ምጣዱ ተጥዷል። ያው እንደምታዩት ኮባዬን አጥቤ ወላውሌ አዘጋጅቼ ነበርና ምጣዴ ላይ አድርጌ ያለሁ ማለት ነው። ያው እንደምታዩት እንደዚህ ነው የምናስቀምጠው። ድፎ ዳቦ እንደዚህ ነው የሚደረገው ማለት ነው። ዙሪያዋን መሀል ላይ መጀመሪያ እናስቀምጥና ከዛ ዙሪያዋን ደግሞ ቁጭ ቁጭ እናደርጋለን ማለት ነው። ምጣዱ በጣም ትልቅ ነው። ከታች ነው የነደደው እሳቱ፣ ከላይ አላነደርኩም ማለት ነው። በነገራችን ላይ እንትን አትጠቀሚም ወይ ልትሉ ትችላላችሁ። እንደዛም አልጠቀመው በድንገት ይሄዳል ማብራቱ ማለት ነው። እና ያው እንደምታዩት ከታች ሊጡን አድርጌ ኮባ ከላይ አድርጌ ልገጥም ያለሁ ማለት ነው። እሳቱ ያው የታችሁ እንደዚህ እየነደደ ነው። አሁን ብረቴን ገጥም ያለሁ፣ ብረት ገጥም ያለሁኝ። ከዛ እሳት ከላይ አረግበታለሁ ማለት ነው። ያው እንደምታዩት እሳቱን ከላይ አድርጌያለሁ፣ ከላይ አንድጄበታለሁ። ልክ እንደምታዩት ከብረቱ በላይ ማለት ነው። ይሄ ከብረቱ በላይ ነው። አንድጄበታለሁኝ ማለት ነው። ያው ከታች መጀመሪያ ከመጣላችን በፊት
ዳቦውን ከማድረጋችን በፊት ነው የምናደርገው። ከላይ ደግሞ በዚህ መልኩ ዋይ 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 እያለ ነው ማለት ነው እሳቱ። ድፎ ዳቦ ሲጋገር በዚህ መልኩ ነው ማለት ነው ውዶቼ። ከላይ ያው ግድ ነው፣ ከላይ ካልተደረገበት እንደገና መገልበጥ ሳይሆን ራሱ ከታችም ከላይም በስሎ ነው የሚወጣው ማለት ነው። ያው እኛ ሀገራችን ኩበት አለ፣ በእንጨት ብቻ አይደለም ኩበት ስላለ ኩበቶቹን ሽርፍ ሽርፍ እየተደረገ በስነ ስርዓት ይቀመጣሉ ማለት ነው። እንዲስተካከል ደግሞ ታዩታላችሁ እንዴት ተስተካከለ ማለት ነው ውዶቼ። እና በዚህ መልኩ ዳቧችንን አዘጋጅተናል ማለት ነው እላችኋለሁ የኔ ውዶች። እና እንደዚህ የሚያምር ዳቦ ለማዘጋጀት በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው ኢትዮጵያ ስትመጡ። እና አህለን ብያለሁኝ።